21,000 ብር ለጋሼ ከዱባይ አንድ ወንድም አልጋና ፍራሽ ግዛ ብሎ ልኮልኛል። ስለዚህ አልጋ ላሰራ መጥቻለሁ። ኑ ተከታተሉ። ሰላም ነው እዚህ ቤት ሁሉ ሰላም። አልጋ ፈልጌ ነበር። አንድ ሜትር ከ20 ማለት ነው። ሜትር ከ20? አዎ ሜትር ከ20 አለ። እሺ ስንት ሳምንት ነው ወይ ስንት ጊዜ ነው ትእዛዝ ብሰጥ ቆየው? ያው ተጀምሮ ስላለ በአንድ ሳምንት እንጨርሳለን። በአንድ ሳምንት ያልቃል። ኦኬ እንዳለ ማለት ነው። እግዚአብሔር ባርከው አንድ ሳምንት ውስጥ ጨርሳለሁ አለ። የተጀመረ ለሌላ ሰው የተጀመረ አለ፣ ግን አንድ ሳምንት ውስጥ ጨርሳለሁ ብሏል። ስለዚህ ማለት ነው ይሄን አልጋ የሚገዛው ልጅ ዱባይ መሄድ የምትፈልጉ የተለያየ ሀገር መሄድ የምትፈልጉ ሰዎች የቲክቶክ አካውንቱን በታች በኩል ሜንሽን አደርጋለሁ። ፎሎ በማድረግ እየገባችሁ ማለት ነው እየገባችሁ አውሩት። ዱባይ የተለያየ ሀገር መሄድ የምትፈልጉ ሰዎች አውሩት። የፈለጋችሁበት ሀገር ይልካል ማለት ነው። ወንድሜ በጣም እጅግ አድርጌ አመሰግናለሁ። አልጋ አንድ ሳምንት ብቻ ይቆያል። ከዛ በኋላ ትእዛዝ ያው ሰጥቻለሁ። ከአንድ ሳምንት በኋላ አልጋውን ወስዳለሁ። ፍራሽም ግዛ ብሎ 21,000 ብር ለጋሼ ልኳል። እግዚአብሔር ይባርክ። ኮሜንት ላይ እየገባችሁ ወንድሜ አመሰግናለሁ በማለት ኮፍሊንግ ሼር አድርጋችሁ ቪዲዮ ለብዙ ሰዎች አድርሱ። በጣም ወዳችኋለሁ። ስለዚህ አንድ ሳምንት ውስጥ መጥቼ አልጋ ወስዳለሁ። ቀብድኒያውን ትራንስፈር አድርግላለሁ። በአንድ ሳምንት መጥቼ አልጋውን ወስዳለሁ ማለት ነው። እሺ በቃ በጣም አመሰግናለሁ። እሺ